ሰላም ጤና ይስጥና አድማጮቻችን እንደምን ከርማችኋል? ይህ የኪክኦፍ ስፖርት ዝግጅታችን ተጀምሯል። በእንግሊዝ ፕሪሚየር ሊግ ዛሬ ተጠባቂ ጨዋታዎች አሉ። እንደሚታወቀው ከነዛ መካከል ለዋንጫ እየተፎካከረ የሚገኘው አርሰናል በሁለቱም ግንባር በቻምፒየንስ ሊግም በፕሪሚየር ሊግም ለዋንጫ እየተፎካከረ ያለው አርሰናል ዛሬ እጅግ ተጠባቂ ጨዋታ ከፉልሃም ጋር አለው በኤምሬትስ ስታዲየም ከምሽቱ 1 ሰዓት ተኩል ጀምሮ በእኛ አቆጣጠር አርሰናል ፉልሃምን የሚያስተናግድ ይሆናል በኤምሬትስ ስታዲየም። ስለ ጨዋታው ጨዋታውና በጨዋታው ዙሪያ ምን አዲስ ነገር አለ፣ ምን አስተያየት ተሰጠ የሚለውን እናያለን። ስለ ጨዋታው ቅድመ ትንተና በተወሰነ መልኩ ለማየት እንሞክራለን። አብራችሁን ቆዩ። ዛሬ በለንደን ደርቢ እንደሚታወቀው ፉልሃምም የደቡብ ለንደን ግሩፕ ቡድን ነው። በለንደን ደርቢ አርሰናል ፉልሃምን ያስተናግዳል። በፕሪሚየር ሊጉ የ35ኛ ሳምንት ጨዋታ ላለፉት 34 ሳምንታት ፕሪሚየር ሊጉ እጅግ ከፍ ባለ ፉክክርና ትንቅንቅ ነበር ሲቀጥል የነበረው። ዛሬ አርሰናል ማሸነፍ ከቻለ ከመሪነቱን ከተከታዩ ሲቲ በ6 ነጥብ ማራቅ ይችላል። ምንም እንኳን ሲቲ 2 ቀሪ ጨዋታዎች ቢኖሩትም የነዛ 2 ተስተካካይ ጨዋታዎች ማሸነፍ ከቻለ ሲቲ ነጥቡን እኩል ማድረግ ይችላል እና እንደተለመደው በጎል ዲፈረንስ ልዩነታቸው ይሆናል ማለት ነው። ዛሬ የሚሆነው ጨዋታ ለአርሰናል እጅግ አስፈላጊ ጨዋታ ነው። ከጨዋታ በፊት የአርሰናል አሰልጣኝ ሚካኤል አርቴታ እንዳለው በጋዜጣ መግለጫው ላይ ካነሳቸው ነገሮች አንዱ ኢነርጂ ነው። ኢነርጂ፣ ፓሽን፣ የዋንጫ የማሸነፍ ረሃብ፣ ጨዋታ የማሸነፍ ረሃብ በተደጋጋሚ በጋዜጣዊ መግለጫው ላይ ሲሰጥ ነበረ። ስፔሻሊ ተጫዋቾቹ ላይም እንደገና ደግሞ ኤምሬትስ ላይ ያለውን ድባብ ለመጥቀስ ሞክሯል። እንደምታውቁት አርሰናል ኤምሬትስ ላይ ሲጫወት ቡድኑ ሲቸገር ደጋፊው አብሮ ጭንቀት ውስጥ የሚገባና ያ ጭንቀት ተመልሶ ወደ ተጫዋቾቹ የሚገባበትና ነርቨስ የሆነ ኢንቫይሮንመንት የመፍጠር ነገር አለና ሚካኤል አርቴታ ስለ ደጋፊ እንደተናገረው ከሆነ ደጋፊው ኢነርጂ ያስፈልገዋል። ስፔሻሊ ኳስ ስንይዝ ብቻ ሳይሆን ኳስ ስንነጠቅም ኢነርጂ እንዲሰጠን ደጋፊን ሲጠይቅ ነበር። ኤምሬትስ እንደሚታወቀው ቀዝቃዛ ከሚባሉ ስታዲየሞች አንዱ ነው። ስፔሻሊ እንደውም ምስጋና ለአሰልጣኝ ሚካኤል አርቴታ ይግባውና እርሱ ከመጣ በኋላ ያችን ኖርዝ ለንደን ፎሬቨር የምትለዋን መዝሙር አድርጎ ደጋፊን በተለያየ መልኩ ለመነቃቃት ሞክሯል። የተሻለ ለውጥም አለ። ግን ስቲል ኤምሬትስ ላይ ጨዋታዎች ሲደረጉ እና አርሰናል ጥሩ እየተጫወተ ካልሆነ ስፔሻሊ በደጋፊዎቹ በኩል ያለው ጭንቀትና የውጥረት ስሜት ወደ ተጫዋቾቹም የተጋባ ብዙ ጨዋታዎች ላይ ነጥብ ሲጥሉ ያየንበት ሁኔታ አለና ሚካኤል አርቴታ ደጋፊ ላይ ያለውን ነገር በዛ መልኩ አስምሮ ነበር የተናገረው። ወደ ተጫዋቾቹም ሲመጣ ተጫዋቾቹም ላይ ኢነርጂ እንደሚያስፈልግ ሚካኤል አርቴታ ጠበቅ አድርጎ ተናግሯል። ኢነርጂ ያስፈልጋል። እንደምናውቀው አርሰናል በዚህ ውድድር ዓመት እስካሁን ድረስ ወደ 57 ጨዋታ አድርጓል። ዛሬ ሲጫወት ካልተሳሳትኩ ባለኝ መረጃ 58ኛ ጨዋታውን ነው የሚያደርገው። ይህ እንደምናውቀው አርሰናል ለካራባው ካፕ ፍጻሜ ደርሶ ነበር። ምንም እንኳ ዋንጫውን በሲቲ ቢነጠቅም ኤፍኤ ካፕ በሩብ ፍጻሜ በሳውዝሃምፕተን ተሸንፈው መውጣቱን እናስታውሳለን። ምናልባት በጊዜ ወጣ አካልን የምንለው የሳውዝሃምፕተኑን ጨዋታ ኤፍኤ ካፑን ነው ማለት ነው። ከሩብ ፍጻሜ ሌሎቹም ሻምፒዮንስ ሊግ እስከ ግማሽ ፍጻሜ መጥቷል። ካራባው ካፕ እስከ ፍጻሜ ሄዷል። ፕሪሚየር ሊግ እስካሁን ባለው ሁኔታ 34 ጨዋታዎችን ተጫውቷል እና አጠቃላይ ወደ 57 አይነት ጨዋታዎችን ተጫውቷል በሁሉም ኮምፒቴሽን እና በእነዚህ 57 ጨዋታዎች 39 ጨዋታዎችን አሸንፏል። ዛሬ አንድ ድል የሚደግም ከሆነ በአርሴን ቬንገር የተያዘውን ሪከርድ በ2001 በ2002 በዛ ድንቅ ቡድን የተያዘውን ሪከርድ ብዙ ጨዋታ በአንድ ሲዝን ሲንግል ሲዝን ብዙ ጨዋታ የማሸነፍ ሪከርድ ዛሬ አርሰናል ተጋርቷል። ዛሬ ካሸነፈ ያንን ሪከርድ የግሉ ማድረግ ይችላል። 2 ጨዋታ ዛሬ 58ኛ ጨዋታውን ነው የሚያደርገው። በ58 ጨዋታ 40 ዊን ተደርጎ ይመዘገብለታል ማለት ነው ለአሰልጣኝ አርቴታ። ከጨዋታው ጋር በተያያዘ የተጫዋቾችን ጉዳት እናያለን። በፉልሃም በኩል አሌክሲዮቢ የለም። እንደሚታወቀው ፉልሃም ላለፉት 5 ጨዋታዎች ጎል የማግባት ችግር ነበረበት። ካልተሳሳትኩ 4 ጨዋታ አካባቢ 4 ጎል ብቻ ነው ያገባውና የማጥቃት ተጫዋቾቹ ኢዮቢ በጉዳት የሉም። ዛሬም ሲሰኞውን ዛሬ እንደተናገሩት ከሆነ አሰልጣኝ ማርኮ ሲልቫ ከጨዋታው ውጪ ነው።
በአርሰናል በኩል ሜሪኖ ረጅም ጉዳት እንዳጋጠመው እናውቃለን። ሚካኤል ሜሪኖ የለም። ለአርሰናል እጅግ ጥቅም ሲሰጥ የነበረ ተጫዋች ነው። ምናልባት አሁን ሞር ጉዳት ከኖረ በኋላ መሰለኝ ያን ነገር አብዛኛው ሰው ያየው። ሌላው ቲምበር ነው። እንግዲህ ቲምበር ኦልሞስት ከ1 ወር ከ15 ቀን በላይ ያለፈው ሜዳ ላይ ካየ ነው። ቀናት ተብሎ ነበረ የመጀመሪያ አካባቢ ሲወጣ እንደውም። ሌላው ካይ ሃቨርትዝ ነው። ካይ ሃቨርትዝ ባለፈው በኒውካስሉ ጨዋታ የጡንቻ ጉዳት አጋጥሞት እንደወጣ እናስታውሳለን እና ለዛሬውም ጨዋታ ብቁ እንዳልሆነ አሰልጣኝ ሚካኤል አርቴታ አሳውቋል። ሌላው የኦዴጋርድ ነገር ነው። ዘንድሮ ኦዴጋርድ ከጉዳት ጋር የታገለ አመቱን እየጨረሰ ነው። የጉልበት ጉዳት ነበር አመቱ ሲጀምር አካባቢ ያጋጠመው። ኤምሲኤል የሚባል ጉዳት ነበር ያጋጠመው። የዛን ጊዜ ወደ 3 ሳምንት አካባቢ ከሜዳ ርቆ ነበር የተመለሰው ታስታውሱ ከነበረ። ከዛ በኋላ ግን ተደጋጋሚ ጉዳቱ እያገረሸበት በሙሉ አቅሙና በሙሉ ፊትነሱ ለመጫወት እጅግ የተቸገረ ነው። እንደምናውቀው አርሰናል ደግሞ ኦዴጋርድ ሲኖርና ሳይኖር አጫወቱ ይለያያል። ብዙ ትችቶች ይዘነዘራሉ ማርቲን ኦዴጋርድ ላይ። ባክፓስ ያበዛል፣ ፈጠራውን በደንብ አያግዝም። አንዳንድ ቶሎ መለቅ የሚኖርባቸውን ኳሶች ስፔሻሊ እንደነ ቪክተር ዮኮሬሽ አይነት ኤክስክሉሲቭ ስፒድ ያላቸው አጥቂዎች አሉ አርሰናል ላይ እና በሩጫ በፍጥነት ስፔስን ለማጥቃት ሲሞክሩ ኦዴጋርድ ኳስን ያዘገያል ተብሎ ቢታማል። በዛው ልክ ግን አርሰናል እጅግ ጨዋታውን ዶሚኔት እንዲያደርግና ኮንትሮል እንዲያደርግ የሚያደርግ ጨዋታ ነው። በአሰልጣኝ አርቴታ ሲስተም ውስጥ እንደ ኦዴጋርድ አይነት ቁልፍ ተጫዋች ያለ አይመስለኝም። በጣም ጌሙን ከማፍጠን ከማቀዝቀዝ ኮንትሮል ከማድረግ አንጻር እጅግ የላቀ ሚና ይጫወታል። ለአብነት ያንክል ለማጥቃት ያክል በባለፈው በሻምፒዮንስ ሊግ ጨዋታ ሮብ ዕለት በተደረገው ከአትሌቲኮ ማድሪድ በተደረገው ጨዋታ ላይ ኦዴጋርድ ተቀይሮ ከወጣ በኋላ አርሰናል በተወሰነ መልኩ ኮንትሮል ሉዝ ሲያደርግ አይተናል እና ስፔሻሊ ካይ ሃቨርትዝም ሆነ ማርቲን ኦዴጋርድ በማይኖሩበት ጌም ላይ አርሰናል ሞር ኮንትሮል ሉዝ ሲያደርግ እናየዋለን እና ስፔሻሊ ከተጫዋታ መደራረብም ጋር በተያያዘ ማርቲን ዙቢሜንዲም የተወሰነ መልኩ የድካም እና የአቋም ወረድ ስለሚታይበት የኦዴጋርድ አለመኖር አርሰናልን በተወሰነ መልኩ እንደሚጎዳው ይጠበቃል። ከዚህ ከዋንጫ ፉክክሩ በዘለለ አርሰናል ማድረግ ያለበት ማሸነፍ ብቻ አይደለም። የቀድሞ የአርሰናል ሌጀንድ ኢያን ራይትም እንዳለው ማሸነፍ ብቻ ሳይሆን በሰፊ ጎል ማሸነፍ አለብን ብሏል ኢያን ራይት እንደተናገረው እና እንደሚጠበቀው ሲቲ የሚቀሩትን 2 ጨዋታዎች ቀሪ ጨዋታዎችን ካሸነፈ አሁንም በነጥብ እኩል ነው የሚሆኑትና ስለዚህ ልዩነት የሚፈጥረው የንጹህ ጎል ዲፈረንስ ነው። አርሰናል በዘንድሮ ባለፉት 34 የፕሪሚየር ሊግ ጨዋታዎች 64 ጎሎችን አስገብቷል። ይህ ማለት ፐር ጌም በየጨዋታው 1.88 ጎል እንደማግባት ነው እና አይ ቲንክ አርሰናል ሻምፒዮንስ ከሆነ የፕሪሚየር ሊግ ቻምፒዮን ከሆነ በጥቂት ጎል ቻምፒዮን የሆነ ክለብ ይመስለኛል። ምክንያቱም አምና ሳይሆን ካቻምና እንደምናስታውሰው ወደ 89 ጎሎች አግብቷል። ከዛ ፊት በነበረው በ2002 በ2003 ሲዝን ደግሞ ሳይጠበቅ አርሰናል ዋንጫ በተፎካከረበት ሲዝን ደግሞ ወደ 84 ኦር 85 ጎል አካባቢ አግብቷል እና ዘንድሮ 64 ጎል በ34 ጨዋታ እጅግ አነስተኛ ነው። ኤክስጂውን ብናይ አርሰናል ፐር ጌም እስካሁን ኤክስጂው ፕሪሚየር ሊግ 58.13 ነው። ከኤክስጂው በላይ አግብቷል። 26 ጎል ተቆጥሮበታል ባለፉት 34 ጨዋታዎች። መከላከሉ ጥብቅ ነው ቢሆንም ከጃንዋሪ በኋላ በተደረጉ ጨዋታዎች መከላከሉም ሲፈተን እናስታውሰዋለን እና አርሰናል ባለፉት 34 የፕሪሚየር ሊግ ጨዋታዎች 64 ጎል ብቻ ነው ያገባውና ማጥቃቱ ላይ ትልቅ ችግር እንዳለበት ያው እናያለን። የማጥቃት ተጫዋች እነ ቡካዮ ሳካ ከጉዳት ጋር የተቻገሩ ነው። ወዲም እነማኑ ማዱዌኬ እንደሚጠበቀው የተጫወቱ አይደለም። ቪክቶር ዮኮሬሽ በ19 ጎል የክለቡ ከፍተኛ ግባግቢ ቢሆንም በፕሪሚየር ሊግ ላይ እንደሚጠበቀው እያየ ነው አይደለም እና አርሰናል ቢያሸንፍም ብዙ ጎል አግብቶ ካላሸነፈ በኋላ 38ኛው ጨዋታ ላይ በነጥብ እኩል ከሆኑ የሚለዩት በጎል ነውና ያ ማተር ያደርጋል እና በዛሬው ጨዋታ የነበረው ነገር ይሄ ነው። የዛሬውን ጨዋታ ጃሬድ ጉሌት በመሃል ዳኝነት ይመሩታል ይሄን ጨዋታ። እስቲ አድማጮቻችን ከዛሬው ጨዋታ እናንተስ ምን ትጠብቃላችሁ? ጨዋታ ውስጥ እንዴት ይሆናል? በተጠበቀው መልኩ አርሰናል አሸንፎ ነጥቡን ወደ 6 ያሰፋል የሚለው እናያለን። ስፔሻሊ ባለፈው ሮብ ከአትሌቲኮ ማድሪድ ጋር እጅግ ኢነርጂ
የሚጠይቅ ጨዋታ ነበር ተጫውቶ የተመለሰው። አሁንም የፊታችን ማክሰኞ ከ2 ቀን በኋላ አለውና የአትሌቲኮ ማድሪድ ጨዋታን እያሰበ መጫወቱ ትንሽ አርሰናል ላይ ጫና የሚያሳድርበት ይመስለኛል እና የጨዋታ መደራረብ ለአርሰናል ከባድ ነው። ለተጫዋቹም ጉዳት የሚዳርገው እሱ ነው እና ለአርሰናል ደጋፊዎች መልካሙን ሁሉ እንመኛለን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህ ኪክ ኦፍ ስፖርት ነበረ። ሰላም ሁኑ።